የምትጠመቂው እኔን ማለት ነው መቼ ነው የምትጠመቂው አንቺ አሁን ክርስትና ስለተነሳሽ መጠመቅ ብቻ ነው ንስሐ ምናምን ትገቢያለሽ ትጠመቂያለሽ ልጆችሽ ግን ክርስትና እናስነሳቸዋለን መቼ ነውና በቃ ልጆቹን በስነ ስርዓት የሁለቱንም በቃ ድል አድርገን ደግሰን በስነ ስርዓት ነው ክርስትና የምናስነሳቸው ያለችኝ ነው ማለት ነው እና እኔ በቃ እሺ ጎንደር እንሂድ ብያታለሁ በቃ አሁን ባህር ዳር ነበረ እሷ ያው የባህር ዳር ነዋሪ ናት ማለት ነው እዚሁ ነው የምትኖረው እና በቃ እኔ ያልኳት እሺ በቃ ባህር መጀመሪያ ገጠር ልሄድ ብያት በግድ በስንት መከራ ነው ገጠሩ ራሱ እዚሁ በቃ ከሆቴል እንውጣና ወደ እኔ ቤት እንመለስ እና በቃ ክርስትና ይነሱ ልጆችሽ ምናምን ብላይ ማለት ነው እና በስንት መከራ አሳመንኳት ማዘርም ደግሞ እሺ በቃ ታያት ገጠር እንሄድና ክርስትና እዛው ምናምን እያሉኝ ነው ማለት ነው እዛው በቃ ወይ አሁን እሷ ራሱ መጀመሪያ አልሄድም ብላ ነበር ሲስተር ማለት ነው አሁን ግን አብረን እንሄዳለን ብላለች እኔ እንደውም በቃ አብራን ብትቀርብዬ ነበር ለምን ሌሎቹን እችላቸዋለሁ እዛ ያሉትን ማለት ነው እና እሷን በቃ እሷን ታውን በቃ ምንም በቃ ረፍት አሳጣች ተኝተን ራሱ ለሊት ላይ ተነስታ መቼ ነው የምትጠመቂው መጀመሪያ አንቺ ትጠመቂና ወይ እነሱ እናስነሳቸው ያለች ነው አንቺ ችግር የለውም በቃ አሁን ብድግ ብለሽ ልጅ መጠመቅ ብቻ ነው ያለች ነው ማለት ነው እና አረተ ረመዳንን ልጾምበት ተይጾመኛ ነኝ እኔ ልጾምበት በሰላም ልጾምበት ይያልኳት ነው እና በቃ ችግር የለውም ተጠመቂና ከዛ በቃ ጾሟ እንትን ነው ትጾሚያለሽ ከኛ ጋር ምናምን ያለች ነው ማለት ነው እና በጣም ኃይለኛ ናት እና ለማንኛውም እንግዲህ ዛሬ መጣሁት ይሄን ልላችሁ ነው ስለኔም በዛው ማታውቁ ካላችሁ ልነግራችሁ ነው ብዬ ነው ማለት ነው እንግዲህ እንደዚህ አይነት እውነት ለመናገር ከሆነ በተለይ አረብ ሀገር ይሄ እምነት መቃየር ምናምን ያጋጥማል ማለት ነው በተለይ ወይ ሲያገቡ ወይ ደግሞ በስራ አጋጣሚ ምናምን እና እንደዚህ አይነት ውስጥ ያላችሁ ልጆች ትረዱኛላችሁ ታውቁታላችሁ ብዬ አስባለሁ የሁለት እምነት ስትሆኑ በጣም የምትቸገሩት ማለት ነው በቃ እዚህ ጋር ሙስሊም ቤተሰብ እዚህ ጋር ክርስቲያን ሲኖራችሁ በቃ አንዱ ወደ አንዱ ነው ይሏቸዋል ማለት ነው ስለዚህ እንግዲህ እኔ ማለት ነው ሁለቱም ጋር ነኝ ያለሁት እና ለማንኛውም ማለት ነው እንግዲህ ረመዳንና ፋሲካ በመሆኑ አሪፍ ነው እነኔም ለምን አብረውኝ ይጾማሉ ማለት ነው እስከ 9 ሰዓት ምናምን ከቅዳሴ በኋላ ያው መለክሴ ስለሆነ ከቅዳሴ በኋላ ነው የሚበሉት ማለት ነው እነሱ እስከ 6 ሰዓት እስከ 7 ሰዓት ይጾማሉ ያው እሷ ግን ማዘር አስቀድሳ ምናምን ነው ትበላው ማለት ነው እና ለማንኛውም የዛሬ ቪዲዮ ይሄንን ይመስላል ለምትወዱኝ አይዞሽ ለምትሉኝ ለምታግዙኝ እኔን የምትወዱ ደግሞ በዱዓችሁ አግዙኝ በቃ ማለት ሁሉ ነገር እኔ እንደፈለኩት እንዲሆንልኝ በዱዓችሁ አግዙኝ ማለት ነው በጣም ነው የምወዳችሁ ረመዳንን ጾመው ከሚጠቀሙበት ሰዎች ያድርገናል ማለት ነው አላህ ታውረኛ አሳያችኋለሁ ማለት ነው ሁሌ ነው የምትለይ በቃ ሁሌ ጭቅጭቅ ነው የምታረገኝ በቃ ምንም አልፋታይ ብላለች ማለት ነው ማዘር እንደውም ከሷ ትንሽ ትሻላለች ሲስተርማ በቃ መቼ ነው የምትጠመቂው መቼ ነው ልጆች ክርስትና የሚነሱት ምናምን ነው የምትለይ ማለት ነው እና እኔ እነግራችሁ ስለኔ ደግሞ እነግራችኋለሁ ትክክለኛ ስሜ ማን ነው እንዴት ነው እምነቴን የቀየርኩት ምናምን የሚለውን እነግራችኋለሁ ተከታተሉኝ ገጠር እንሄድና እንግዲህ ልጆችን ክርስትና እናስነሳለን አንቺም ትጠመቂያለሽ አይሻልም ዝም አልሽ አታወሪም አትመልሽልኝም ክርስትና እናስነሳቸዋለን እኮ ነው ያልኩሽ ዝም አልሽ ላከማር ከሆቴል ነው ያለሁት ማለት ነው ቀበሌ 13 በጣም ደስ የሚል ሰፈር ነው አይሞቅም አይበርድም ደስ የሚል አየር ያለው ሰፈር ነው ማለት ነው እና ያለሁት ማለት ነው ፈለግ ህይወት ሆስፒታል ነው ማለት ነው ከዛ ጎን ነው የሚገኘው እንትኑ ሆቴሉ በጣም ደስ ይላል እንግዲህ በጣም ደስ ይላል ኑና ባህር ዳር ለምትመጡ ሰዎች ኑና ተቀመጡ እዚህ ሆቴል በጣም ደስ ይላል ማለት ነው እንግዲህ እኔ መስላል ቤተሰቦቼ ጋር ያለው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ሰላም እንዴት ናችሁ በያላችሁ በሰላማችሁ ይብዛልኝ እንዴት ያረጋችሁ ነው ረመዳን ጾም እንዴት ናችሁ
እና ዛሬ ይዤላችሁ የመጣሁት ማለት ነው አንድ የተደበቀ ሚስጥር የራሴ ነው ማለት ነው። ራሴን በራሴ ላጋልጥ ነው ማለት ነው። እና ምንድነው መጀመሪያ ላይ እንዳስገባሁት ቪዲዮ መጀመሪያ ላይ እንዳያችሁት ማለት ነው ሲስተር ቁጭ ብላ ያወራችኝ ነበረ። እንግዲህ እስከዛሬ አውርቼው አላቅም ተናግሬም አላቅም ማለት ነው። እናንተ ስሜን ሁሉም ሰው በሱመያ ነው ማለት ነው የሚያቀኝ ማለት ነው። እና ዛሬ ትክክለኛ ስሜን እንደነገራችሁ ነው ማለት ነው በዛው። እና ምንድነው ያው እኔ መጀመሪያ ሲፈጠር የኦርቶዶክስ እምነት ተከታይ ቤተሰብ ነኝ ማለት ነው። እኔም ኦርቶዶክስ እምነት ተከታይ ነበርኩኝ። ከዛ በኋላ ነው ማለት ነው ሰይድን ካገባሁ በኋላ ነው እምነቴን የቀየርኩት ማለት ነው። እና ትክክለኛ ስሜ እንግዲህ አንቻለም ወይ ደግሞ ዓለም በሚባለው ነው ማለት ነው የሚታወቀው። በሁለቱም ይጠሩኛል ማለት ነው። እንግዲህ ወደ ከተማው ዓለም ብለው ይጠሩኛል፣ ወደ ገጠሩ ደግሞ አንቻለም እያሉ ይጠሩኛል ማለት ነው። እና ምንድነው ሲስተር እንግዲህ ያው የኦርቶዶክስ እምነት ተከታይ ቤተሰብ እንደመሆን መጠን እንዳያችኋት ማለት ነው በቃ ሁሌ ነው የምጨቀጭቀኝ። በቃ ክርስትና ይነሱ አንቺም ክርስትና አንቺም ነውና ሰይድ እንግዲህ ሰይድ ስለማይመጣ በጣም ደስተኛ ነኝ። እኔ ጋር ሰይድ ስለማይመጣ ማለት ነው ያው ከሚስቱ ጋር ቪዲዮም እያየው ነበር፣ አብረው እያፈጠሩ ነው ምናምን ደስ ይላል፣ ያለው ድባብ ደስ ይላል ማለት ነው። ከሚስቱ ጋር እዛው ቁጭ በል እኔም እንግዲህ ከቤተሰቦቼ ጋር ፍጡር ሰርቼ አመጣላችኋለሁ። እውነት እኔማ የዚህን ረመዳን ማለት ነው ደግሞ የሱመያ ምግብ ይጣፍጣ ምናምን እያለ ይቀባጥራል። የድሮ ጓደኞችን ሳይቀር ከድሮ ሚስቱ ጋር ወስዷት ረስቼ የድሮ ጓደኞቼ ማለት ነው። ግን በቃ እውነት ሁሌ በጣም ነው የተመቸችኝ። በቃ እየሰደበቻት ነበረ። እኔ ከማንም ጋር ወርቻ አላውቅም። በቃ በፊት እኔና ሰይድ አንድ ላይ ያለን የሚያውቁ ሰዎች ጋር ከማንም ጋር ማውራት አልፈልግም፣ አውርቻ አላውቅም። ለሌላ ነገር ሳይሆን እውነት ጥሩ ልጅ ናት እኮ ለእኔ በጣም ነው የምወዳት፣ በጣም ምስኪን ልጅ ናት ማለት ነው። እዛ ራሱ ለእኔ እየተከራከረች ነበረ። አንድ ሙጥ ያለች እንጂ የያሰን ሚስት እሷ ናት የሰይድ ጓደኛ የሚስቱ ጓደኛ ማለት ነው። ምላስ አይደለም ስታወራ ራሱ በጣም ምላሷ መንታ ምላስ ነው አወራሯ ራሱ። እኔ ገና ሳያት ነው የምታስጠላኝ እሷ ልጅ። ግን በቃ ይቅርታ አድርጉልኝና ገና ሳያት ታስታውከኛለች። ከሚስቱ ጋር ሲፈልግ ያፍጠር ሲፈልግ የራሱ ጉዳይ እሱ ማለት ነው። እኔም ከቤተሰቦቼ ጋር ልጆችንም ክርስትና አስነሳው፣ እኔም ክርስትና ተነሳውኝ እዚሁ ከቤተሰቦቼ ጋር